በሰማያዊቷ ምድር ሰማያዊት ምድር ዓለምን የምንረስባት ለዓለምን ጭንቀት የምናራግፍባት ከስጋዊም ከመንፈሳዊም በሽታ የምንላቀቅባት የምንድንባት ቅድስት ቤተ ክርስቲያን እኛን አክብራ የምታኖረን እኛን ሹማ አሹማ የምታኖረን እውነተኛይቱ ኢየሩሳሌም ቅድስት ቤተ ክርስቲያን በምድርም በሰማይም ያለችው ነቢያት፣ ነገሥታት፣ መሳፍንት፣ ካህናት፣ መላእክት፣ ሙታንና ሕያዋን በአንድነት ከእግዚአብሔር ጋር የሚዘምሩባት ለእግዚአብሔር ራሳቸውን የሚያስገዙባት እውነተኛይቱ ኢየሩሳሌም ቅድስት ቤተ ክርስቲያን በዚህች ቅድስት ቤተ ክርስቲያን ስለ ሀገር ሰላም፣ ስለ ሕዝቦች ሰላም፣ ስለ እኔና ስለ እናንተ ሰላም፣ ስለ ሕፃናት፣ ስለ አዛውንት፣ ስለ ወጣት፣ ስለ ጎልማሶች ደህንነት ተነጋገሩ ይለናል። ተወያዩ፣ አውሩ፣ ተነጋገሩ፣ አስቡ፣ ተጨነቁ ይለናል። ነቢየ እግዚአብሔር ዳዊት ቅዱስ ዳዊት የትናንትናው ድምፁ ዛሬም ይናገራል፣ ነገም ይቀጥላል። የት ጋር ያለ ነው? የኢየሩሳሌም ጉዳይ ይገደናል ወይ? ያሳስበናል ወይ? ያስጨንቀናል ወይ? እውነት ከዕለታዊ ጥቅማችን ያለፈ ነው ወይ የምናስበው? ቅዱስ ጴጥሮስ ዕለታዊው የሥጋው መሳሳት አስፈርቶት የሮም የሕፃናቱ ወጣቶቹ የክርስቲያኖች መገደል አሰቅቆት ጥቂት ፈቀቅ ልበል ብሎ ሲነሳ ኢየሱስ ክርስቶስ የት ነው የምትሄደው?